ዛሬ ከዚህ የበለጠ ታያለህ። ግን በቀላል እንዳትሰክር በል። ዛሬ መጨረሻው ስለሆነ ልብህን ሰፋ። አሜን። ወደ እግዚአብሔር ቃል ቅዱሳን ብዙ ስለጸለዩ መጽሐፍ ቅዱስ የያዛችው ሁለተኛ ነገሥት ምዕራፍ 2 ሁለተኛ ነገሥት ምዕራፍ 2 ሁለተኛ ነገሥት ምዕራፍ 2 ሕዝቤ ዕውቀት ከማጣቱ የተነሳ ምን ሆኗል ይላል የእግዚአብሔር ቃል። እንግዲህ ሰሞኑን አንዳንድ መሰረታዊ እውነቶችን ዕውቀቶችን ከእናንተ ጋር እግዚአብሔር ረድቶን ተካፍለናል። ዕውቀትን እግዚአብሔር በጣም ነው የሚወደው። የመጀመሪያው ጠላት ሰይጣን አይደለም ለሰው ልጅ። ወይም ክትትል ትምህርት ላይ እንደተማራችሁ ሶስቱ ቀንደኛ ጠላቶች ሰይጣን፣ ዓለምና ስጋ። በእርግጥ እነዚህ ጠላቶቻችን ናቸው፣ ግን የመጀመሪያው ጠላታችን ዕውቀት ማጣት ነው። The first enemy of human race is the lack of knowledge. ለዚህ ነው የቀደሙት አባቶቻችን አማልክትን ሰይጣንን ያመለኩት። ምክንያቱም ዕውቀት የሌለውን ሰው እንደፈለገ ሰው ሊያሽከረክር ይችላል። ስለዚህ ነው የእግዚአብሔር ቃል ሲናገር ሕዝቤ ዕውቀት ከማጣቱ የተነሳ ምን ሆኗል? ጠፍቷል። ሌኒን በጣም ጎበዝ ነው። ስለ ዕውቀት ሲናገር ከመጽሐፍ ቅዱስ ጋር የሚመሳሰል ሀሳብ ተናግሯል። The illiterate stand out of politics. መሀይም ሰው ወይም መሀይም የሆነ ሰው ከፖለቲካ ምንድን ነው ውጭ። የፖለቲካ ሰዎች የሚያነጣጥሩት ያልተማሩ ሰዎች ላይ። ያልተማሩ ሰዎችን እንደፈለጉ ማዘዝ ይቻላል። የተማረን ሰው ማጭበርበር አይቻልም። ለዚህ ነው ሌኒን ሲናገር the illiterate the plus adjective plural ነው stand out of politics። ያልተማረ ሰው ከፖለቲካ ውጭ። ያልተማረን ሰው ማንም ሰው ሊያታልል ይችላል። በዚህ ዘመን የቀደሙት አባቶቻችን የኢትዮጵያ ሕዝብ ስላልተማረ መጽሐፍ ቅዱስ ስለማያነብ እኛንን የምናውቅልህ፣ እኛንን የምናነበው፣ እኛንን የምንተረጉመው፣ ካስፈለገ እግዚአብሔር ከግዕዝ ውጪ ሌላ ቋንቋ እንደማይሰማ ሁሉ ሕዝቡ ዝም ዘርዋይ ሳስወጡ if I say silent you have to say አስወጡልኝ። በቃ ማይሰማ ከሆነ በልጎትትና ኑርዱት ዲያቆናት እርዷቸው፣ ሌላ ክፍል ሰድ በሉ ታቀፉ ነው ሰድ እርዷቸው ዲያቆናት። ቀስ ሳደርግና በዚህ ንፋስም እንዲያገኝ እዚያ እንዳይገባው ነው። ቶሎ ሰዱ። ለምን ወጣቶች አትረዷቸው? አባታን ታከብሩ። ቶሎ ሰዱ። ንፋስ ላይ አድርገው ሰብረላ። ስለዚህ ድሮ ግዕዝ ብቻ እግዚአብሔር የሚሰማ፣ አንዳንዶቹ ደግሞ እግዚአብሔር እነሱ አላ የሚሉት አረበኛ ብቻ የሚሰማ ይመስላቸዋል። እግዚአብሔር እንኳን ቋንቋን ልብን ያነባል። አሜን። ዳዊት እንደዚህ ይላል፣ የልቤ አምላክ እግዚአብሔር ሳንናገር የልባችንን ያውቃል። አሜን። እግዚአብሔርን ዳዊት የልቤ አምላክ ይለዋል። ዳዊት ደግሞ በእግዚአብሔር ዓይን እንደ ልቤ የሚሆንልኝ፣ እግዚአብሔር እንደ ልቤ የሚሆንልኝ ይለዋል። እሱ ደግሞ የልቤ አምላክ። እግዚአብሔር ለየት የሚያደርገው ሰው ሳይናገር ስለሚያውቅ ነው። እና እዚህ ግዕዝ ላይ ግዕዝ የሆነ አረበኛ ላይ እግዚአብሔር ይገድቡታል። ግዕዙና አረበኛው ችግር ስላለበት ትውልድ እንዳያነብ ነው እሱ። ከእንግዲህ በኋላ አዲሱን ትውልድ የኮምፒውተር ትውልድን በግዕዝ ማጭበርበር አይቻልም። ማርያም ታማልዳለች የሚል ቃል አምጡ እስቲ ያሳዩን ነው ጥያቄው። አለ ወይ መጽሐፍ ቅዱስ አለ? አምጡ አላቸው። ይህን ጥያቄ ስጠይቁ እነዚያ ከይሲዎች ነቅተውህ ነበር። አሁን ጥያቄው አምጡ ነው የተባለው። አምጡ። ሚካኤል ያስገባል ወይ? ክቡር ሚካኤል አለቃው ያስገባናል ወይ ነው ጥያቄው። ህዝቡን ማጭበርበር አይቻልም። የእግዚአብሔር ዕውቀት በህዝቡ ላይ ፈሷል። አሜን።
ስለዚህ መርገም እየተሰበረ አሜን። ስለዚህ የመጀመሪያ ጠላታችን ምንድነው? ዕውቀት ማጣት። ስለዚህ ነው መጽሐፍ ቅዱስ ስለዚህ ኢትዮጵያን ከእንግዲህ በኋላ እግዚአብሔር ወደ እሷ እንደመጣ ማረጋገጫው ትውልዱን ወደ ምን እያስገባ ነው? ወደ ትምህርት። በየቦታው ትምህርት ቤት እየተከፈተ ነው። እግዚአብሔር ዋናው ዓላማ ያንንም የመሃይምነት ቀንበር ለመስበር ነው። ፈጽሞ መጽሐፍ ቅዱስ የማያነቡ ብዙ እናቶችና አባቶች በየቦታው ታያላችሁ። አሁን ግን እንደዚህ አይደለም። ትውልዱ በጣም ብዙ ቋንቋ ነው የሚችለው። ስለዚህ ነው ዕውቀት ላይ መጽሐፍ ቅዱስ ላይ ያተኮርኩትኝ። ብዙ ሰዎች ብዙ ነገር የጎደላቸው ከዕውቀት ማጣት የተነሳ ነው። በነገራችን ላይ ቅባት ደረጃ አለው። ምን አልኩኝ? ሰው ደረጃ አለው የለውም? 10 አለቃና 50 አለቃ አንድ ነው? ደሞዙ አንድ ነው ወይ? 50 አለቃና 100 አለቃ አንድ ነው? አንድ ነው? ሻለቃና ጀነራል አንድ ነው? ሰርቲፊኬት ያለው ሰውና ዲፕሎማ ያለው ሰው አንድ ነው ወይ? ዲግሪ ያለው ሰውስ? ማስተሬት ያለው ሰውስ? አንድ ነው። በኪዮስክ የሚነግድና የውጭ አስመጪ አንድ ነው እንዴ? ነጋዴዎች ደረጃ የላቸውም? የእውቀት ደረጃ የለም? በእግዚአብሔር ቤትም የጸጋ ደረጃ አለ። የምን ደረጃ? የጸጋ ደረጃ። ይህን ማወቅ አለባቸው። ይህንን ነው የኢትዮጵያ ቤተክርስቲያን ያዳፈነችው። እንግዲህ እናንተ እዚህ ያላችሁ ለብዙ ለእናንተ ቤተክርስቲያን አይደለም ብዙ በረከት የሆናችሁ ለኢትዮጵያ ሕዝብ ነው። ምክንያቱም በጣም ትናንትና ስወጣ በሽሚያ ቪሲዲ ሲሸጥ አይቻለሁኝ። ያ ምድሪቱን ያጥለቀልቃል አይ ነው። ነገር ግን እናንተ ይህንን ያህል ዋጋ ከፍላችሁ ፕሮግራም ካዘጋጃችሁ የእናንተ ቤተክርስቲያን እንድታድግ ከፈለጋችሁ በመጀመሪያ የክብሩ ጸጋ ያለበትን ሰው ነው መጀመሪያ ማስቀደም። ምን ማለት ነው? ለምሳሌ የፕሮግራም መሪዎችን እንውሰድ። አሁን ለምሳሌ እኔ ልምረጥ ለምሳሌ የታለ ያጠይም ልጅ ና። አሁን ከፕሮግራም መሪዎች ሁሉ እሱ የተቀባ ነው። እውነቱ አንደኛ ነው አይደለም? አንደኛ። ምክንያቱም ገና ድምፁ ራሱ ምን ሆኗል? ተቀብቷል። ከዛ በኋላ ከሱ ቀጥሎ ያለውን ሰው ደግሞ ትመድባላችሁ እንጂ ይሄ ሁሉ ኳየር ምንድን ነው? ከኛ በኋላ ነው የገባው። አዎ የገባው ካንተ በኋላ ነው። ችግሩ አንተ ደረቅ ነህ፣ እሱ እርጥብ ነው። ና አሁን ቤተክርስቲያን የተቸገረችው ይሄ ነው። እዚህ ጋር ለምሳሌ ከሱ ቀጥሎ ደግሞ እሷ የተቀባች ከሆነ ምሳሌ ነው። እሱ 7 ፕሮግራም ቢሰጠው እሷ 4 ከዛ ከሷ ቀጥሎ ደግሞ እሱ የተቀባ ከሆነ ለሱ ደግሞ 2። ምክንያቱም እንትን ማለት አይቻልም። አሁን እዚህ ጋር ቅባት ነው የሚታየው። ከእንግዲህ በኋላ ይህንን ህዝብ በማስፈራራት አይቻልም። እነትዬን እስቲ ነው እትዬ ልባርክሽ ተባረክልኝ። እትዬ እንደ ወደፊት ቤተክርስቲያን ለመቀየር ሐሳብ አለሽ? የለሽም? ምክንያቱም ከዚህ በኋላ ብትሄጂ የምታመጪው ለውጥ የለም። እና አንተ እዚህ ቤት ክብር ባይጠፋ ቤተክርስቲያን ትቀይራለህ አትቀይርም? የእውነቱን ተናገር። ክብር ከሌለ ቀይራለህ። አንቺ ማትሄጂው እድል ስላለሽ ነው። አጠገባቸው ያለውን ሰው እንዲበሉት ከእንግዲህ በኋላ በሉት በይሉንታ የእግዚአብሔር እሳት ያለበት ቦታ ቀዝቃዛ ቦታ ተቀምጬ ማንቀላፈበት ጉዳይ የለም። እሳት ወዳለበት እሄዳለሁ። እሳቱ ያለበት ቦታ ምን ነው? አላሰራችሁ ካሉ የጥላዋችሁ ተናገሩ። እኔ ነኝ ኮተን ነው። በቃ ደሞ እስከዛሬ ገደሉን አንሶ ደግሞ ሁለተኛ ማለት ነው። አንቺም ማማቴጂው አንደኛ ትሄጃለሽ። እኔ ሄዳለሁ። እኔማ እድሜ ሽሏል፣ እንደኔ እድሜ ሽሏል ብዬ አንቺም ጨከንሽ። አይ ዳንኤል እስቲ አሜን ለሆነ ቅባት ምን አለው?
ለሱ ቅድሚያ ስትሰጡና እሱ ውስጥ በመጀመሪያ እሱ ለምንድን ነው የተቀባ ብሎ መከራከር አይቻልም። የቀባው ማን ነው? እግዚአብሔር ነው። የሚያስፈልገው ምንድነው? እሱ ሲቀባ ብልጥ የሆነ ሰው እዚህው ቆጭ እያለቀሱ ጌታ ሆይ እንደሱ ቀባኝ አሜን እንጂ እሱን ብትገፋ እንደገና በጠላቶቹ ፊት እሱ ምን ያደርግ? አሜን አሜን ለሆነ። ስለዚህ ፕሮግራም መሪ ስትመድብ ህዝቡ እየጨመረ የእግዚአብሔር ክብር እየቀጠለ የምትሄድ ከሆነ እውነተኛ የሽማግሌ ሰብሳቢ ከሆነ የተቀቡ ፕሮግራም መሪዎች ኑ በሙሉ ወንጌላዊ ያለም ና ጠቅላላና ምን እዚህ ትደበቃለህ። መደበቅ ወከዛኔ ወይ ታገለግላለህ ወይ ትባረራለህ። በቃ ና የእግዚአብሔር ሰው ወንጌላዊ መስመር ሰው እንግዲህ ሌሎች ስለሌሉ ነው። 1 2 3 4 5 6 7 13 የታደለች አዳምጥ። እንግዲህ አሁን ከነዚህ መካከል እሷ ስትሰብክ የእግዚአብሔር እጅ በኃይል የሚገለጽባት ከሆነ ብዙ ፕሮግራም እንሰጠው ለማን ነው? ለእሷ። እሱ ካልተቀባ ቁጭ ብለህ ክትትል ታስተምራለህ። እሱ ይበቃል። ምክንያቱም አለበለዚያ ግን በወረፋ የምታደርጉት ከሆነ ህዝቡ ይጠብቅና እሱ ሲሰብክ ህዝቡ የሚያንቀላፋ ከሆነ ተመልከቱ። አሁን ይሄ የሚያምን ንግግር ነው፣ የሚከፋፍል ይመስለኛል። አሁን ሪያሊቲውን ነው የምንናገረው። ጸጋ ካልተሰጠ ከማን ጋር ነው የምትከራከረው? ከላይ እሷ ከተቀባች ግን ህዝቡ ጥያቄ ይዞ ነው የሚመጣው። ህዝቡ እግዚአብሔር ይፈልጋል። ገና ቆማ ሃሌሉያ ስትል እግዚአብሔር እጅ የሚንቀሳቀስ ከሆነ ፕሮግራሙ በብዙ ለማን ነው የሚሰጣት? ለእሱ። ቀጥሎ ደግሞ የተቀባ እሱ ከሆነ ለሱ 75% ለሱ እንሰጣለን። ለዚህ ደግሞ ቀጥሎ የተቀባው እሱ ከሆነ ለሱ። እናንተ ግን ስትቆሙ ህዝቡ ግራ የሚገባ ከሆነ አንደኛ ጥሪያችሁን መፈተሽ አለባችሁ። ሽማግሌ መርጧችሁ ከሆነ መሄድ፣ የሥራ መፈለጊያ እንዲሰጧችሁና መንጃ ፈቃድ አውጥታችሁ 3ኛ መንጃ ፈቃድ ይዘ አይሱዚ በቃ። ምክንያቱም አገልግሎት በምንድን ነው? በጸጋ። ቆይ ማስትሬት ያለው ሰው ሊሰብክ ይችላል እንዴ? ዶክትሬት ያለው ሰው ይሰብካል እንዴ? ሀብታም ሰው ይሰብካል ወይ? ቢሊየነር መስበክ ይችላል? ሳይንቲስት ሊሰብክ ይችላል እንዴ? የእግዚአብሔር ጸጋ ያስፈልጋል። አሜን እስቲ አሜን አሜን አሜን። ወይም ንግግር ያወቀ ሰው መስበክ ይችላል እንዴ? ወይም ቦርጭ አለው ዛሬ ምናምን ማለት ይችላል እንዴ? አገልግሎት በምንድን ነው? በጸጋ። የማን ቤት ነው ይሄ? እግዚአብሔር። ካድሬ ሊናገር ይችላል እንዴ? የክፍለ ከተማው ሹምን አምጥተን ምን ማለት ይችላል እንዴ? ማስረጃ ልንገራችሁ። ማቴዎስ መጽሐፍ ቅዱስ ላይ ከ12ቱ መካከል ማቴዎስ የሰበከውን ክሩሴድ አይታችኋል? እሱ ጽፎ ነው የሄደው። እሺ ጴጥሮስና እንድሪያስና ጴጥሮስ ወንድማማቾች ናቸው። እንዲያውም የመጽሐፍ ቅዱስ ሰዎች መጀመሪያ የተመረጠው እንድሪያስ ነው ይላሉ። እንድሪያስ ስሙ ተጠቅሷል ወይ? እንድሪያስ እኮ እንትን ሲያከፋፍል ነበረ ከፊልጶስ ጋር ዳቦና ዓሣ። በቃ እዚያ ጋር ነው። ጴጥሮስ ምሪቱን አጥለቅልቋል። አጥለቅልቋል። ሰይጣንን አስቸግሯል። አላስቸገረም? የአንድ አባት ልጆች ናቸው አይደሉም? እናታቸው አንድ አይደሉም? ሰፈራቸው አንድ አይደሉም? ታዲያ እንድሪያስ ምንድን ነው ስሙ የጠፋው? አናውቅም። ጴጥሮስ ተቀብቷል። ማን ቀባው? አለበለዚያ በወረፋ ቁጭ ብለህ በወረፋ በእድሜ አንደኛ ደግሞ እሱ ዘለግ ስለሚል ደግሞ እሱ እንዲሁ ቀላል ስለሚል እሱ ደግሞ እሽ ወፈር ይላል ምናምን እንደው እሱም እንዲህ ብለህ በወረፋ ብትሄድ ቤተክርስቲያኒቱ ምን እየሆነች ነው? እየሞተች ከሽማግሌዎች መካከል እነሱን በኃይል በጸጋ የሚበልጣቸው ከሆነ መድረኩን እንሰጠዋል። ሽማግሌ ነው ግን በጸጋ ምን ሆናል? ተበልጠሃል። እሱ ቴሌኮሙኒኬሽን ጋር ወይም የሆነ መስሪያ ቤት ቆይቶ ከስብሰባ መጥቶ ግን ሲቆም ሃሌሉያ ሲል ዱዱዱዱ የሚል ከሆነ ስጥት ጸጋ ነው። ጸጋ ነው። ምን እናደርጋለን? ቆይ ምን እናደርጋለን? እሺ ስለዚህ በሰዎች መካከል የምን ደረጃ አለ?
የጸጋ አለበለዚያ ቸርቿን ትገሏታላችሁ። ለዩ። እዚህ ጋር የሚቆሙትን ሰዎች ለዩ። ፕሮግራም መሪዎችን ለዩ። በኳየሩ መካከል የቅባት ልዩነት የለም። በሃና በሐመር ውሃ ልዩነት የለም እንዴ? አለ። ለምን ለሚለው እንግዲህ ብዙ ጥያቄ አለ። ከበስተጀርባ ሎጂካሊ እርም ሊኖር ይችላል፣ ዝግጅት ሊኖር ይችላል፣ የጸሎት ችግር ሊኖር ይችላል፣ ጥላቻ በመካከል ሊኖር ይሄ ሁሉ ኳየሩን ወደ ኋላ ያደርገዋል። ይህ እንደተጠበቀ ሆኖ የቅባት ደረጃ በሰዎች መካከል አለ እንጂ ማኩረፍም አትችሉም። ምንድነው ልዩነታችን? እኔ ነኝ መጀመሪያ የመጣሁኝ እኔ ነኝ የመጣሁኝ አይባልም ባሏቸው። በእርግጥ መጀመሪያ ነው የመጣሁ ነገሯቸው። በእርግጥ መስራች ነህ ግን ጉልት ነህ በሉት። ጸጋ የለህም። አንተ የወለድካቸው ልጆች ተቀብተዋል። አሁን እግዚአብሔር ጠብቆ እምቢ ስላልከው በሌሎች ትገለገላለህ። እምቢ ካልክ ደግሞ ትነሳለህ በሉት። አዎ እግዚአብሔር ቀንቷል። አሜን። እስቲ አሜን አሜን ለሆነ ከህዝቡ መካከል ደግሞ ሽማግሌ ያልሆኑ ዲያቆን ያልሆኑ አስተማሪ ሊሆኑ ይችላሉ። ባንክ ውስጥ ሊሆኑ ቴሌ ውስጥ የተቀቡ ሰዎች አሉ። እነሱ በጸጋ ከበለጡ ለነሱ ቅድሚያ በቃ ጸጋ ነው። ለዛውም ቅድሚያ ብቻ ሳይሆን በጥንቃቄ እየተንከባከብን። ግን እኮ ፍርድ ቤት ነው የሚሰራው፣ ግን አስተማሪ ነው። እኔ አስተማሪ ሁኜ ነበር ክሩሴት የምሰራው። ደቡብ አንገጫ ላይ እኮ ሂጄ 6000 ህዝብ እያገለገልኩኝ ልክ የክብሩ መንፈስ ሲጨምር እሑድ ከሰዓት ህዝቡ ጥሎኝ ሄደ። 6000 ህዝብ አንገጫ ወረዳ ነው። ከሆሳና 29 ኪሎ ሜትር ገባ። ሲገባ ሻፓቻ እያለ ነው። አጋንንት ያለበት ጧ ይወድቃል። ከዛ እነ ቀያፋ ጌታ ኢየሱስ ነው የሰቀሉት ማለት ወደ መቅድ ቤት አንድ ነፍጠኛ ማንነቱን የማናውቅ ንግግሩ ምናምን መጥቷል። ምን ነው ፈርተናል። አጋንንት ጠቅላላ የጠምጣሚ ዋይ። ከዛ ደህንነት የምክር ቤት ሰው መጡ። ሲያዳምጡን የምለው ኢየሱስ ክርስቶስ ለዘላለም ያው ነው። አሜን። ታዲያ ሰውየው ስለ ኢየሱስ አይደለም ያወራ አይደለም። ፈራን። 6000 ህዝብ ከተማው መድረክ ላይ እኔ ዘራፍ አንድ ነገር አስታውሳለሁ ያልኩትን ሀብታሙ ዘማሪው አለ እና ዮሴፍ አያሌው አሉ። ትዝ የሚለኝ ልክ ክብሩ ሲመጣ እንዲተሽከረከርኩና 93 ነው ዘራፍ ይካቲት ነው ትምህርት ቤት ተዘግቶ የመንፈስ ቅዱስ ጀግና ብዬ በትም ኖሮሬ ሰው ያስኩኝ። እዛ በኋላ ሳይ ህዝቡ የለም ህዝብ አንድ 6000 ህዝብ የለም ከተማ ውስጥ ገበ የት ያ ሁሉ ድብልቅ ተለምኜ ሰኞ ወጣለን ወጣሁ ነው እናንተ ወንድም እያቆረጠ ሃሌሉያ። ግን ያኔ ምንድን ነኝ አስተማሪ 93 የካቲት ነው ሰኔ 30 ልወጣ ነው አስተማሪ ነኝ እኔ ቾክ ተመልሼ እኮ ቾክ ጋር ነው today we learn about the infinitive verbs the gerund can be formed by ምናምን የእንግሊዝኛ አስተማሪ ነኝ ተመልሼ ልሄድ ነው። እዚህ የተቀቡ ሰዎች ካሉ ለነሱ መድረኩን ልቅቅ። እምቢ ካላችሁ ምቀኛ ሰው አያድግም ስላመለክታለሁ። አመልካች አለ ብለ ጀምሩ ሁላ ቁጥር 2 በሏቸው አጠጋቸው። እኔ አድጌያለሁ ሰሞኑን በሉት። ሳማርጉትና አጠገባቸው ያለን ሰው ሳማርጓትና አንተ ከተቀባ በሉ አንቺ ከተቀባሽ መድረኩን እለቅልሃለሁ። በወንድምና በእህት አልቀናም። ያንተ ጸጋ የኔ ነው። ሃሌሉያ። ከእንግዲህ በኋላ በሉ ነካ አድርጉና በግራ በቀኝ ከእንግዲህ በኋላ አንተ ከኔ ትበልጣለህ፣ ትሻላለህ። ንግግር ይሄ ነው። አንተ ስትሰብክ አጨበጭባለሁ። አሜን 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 አሜን። እስቲ አሜን አሜን ለሆነ እስቲ አሜን አሜን ለሆነ። ስለዚህ በመካከላችን የምን ደረጃ አለ? የጸጋ ደረጃ። የተቀቡትን ሰዎች ፕራዮሪቲ ቅድሚያ መስጠቱ ከሆነ ቸርቻችሁ ልክ እንዲሆኑ ነው የሚቀርበው። ከዛ በኋላ ፎቅ ትሰራላችሁ፣ ፎቅ ላይ ትሰራላችሁ። ምክንያቱም አሁን ሰሞኑን የሚሰበሰበው መባ በየቀኑ መሰበሰቡት ይጨምራል አይደል? አልጨመረም? እሁድ ከመሰበሰቡ ዝም ብሎ አንዳንድ ብር ቢሆን ይጨምራል አይጨምርም? ዳኒ አይጨምርም? ይጨምራል። ያ ገንዘብ እየጨመረ ምን ነው ያመጣው? አሁን ይሄን ገንዘብ ይሄን ሁሉ ህዝብ የሳበው ማን ነው? ጸጋ። የማን ጸጋ?
አሜን አሜን አሜን። ስለዚህ ጸጋው እየጨመረ ሲሄድ ቸርቿ ምንድነው የምትሆነው? ሀብታም ግራውንድ ፕላስ 4 እዚያ ጋር 4000 ህዝብ ይሰራል፣ እዚያኛው ጋር 4000 በስክሪን ምናምን። ከዛ በኋላ ቅርብ ነው ደግሞ የኢትዮጵያ ቴሌቪዥን 120 ሚለው ይቀርና ሃሌሉያ የመሃል አጥቢያ ፕሮግራም የሆነ የማን ክብር ሲመጣ ስለዚህ መድረኩን ለማን እንስጥ? ለተቀቡ ሰዎች፣ ለተቀባች ሴት፣ ለተቀባ ወጣት፣ ለተቀባ ሰው። የማንን ክብር? የእግዚአብሔርን ክብር ያለበት ሰው ነው መድረኩን የምንሰጠው። ከዛ በኋላ እናንተ በቃ ትቸገራለህ። ሰው ግልብጥ እያለ ይመጣል። ገንዘቡ አለ መናገር በቃ የእግዚአብሔር ሕዝብ እየበዛ ስለሆነ ግራውንድ ፕላስ 4 ልንሰራ ነው። ስጦታ ሲባል ውልቅ እያደረገ ነው የሚሰጥ። ነገር ግን እዚህ ጋር ቆመ። ስሙ በእውነቱ መሰረተ ክርስቶስ የተመሰረተችው የሜኖናይት ታሪክ እንዲሆን አይቀር። ቁጥር 3 ዱላ ህዝቡ እና እነሱ ነው የሚቀሩ ያልኩ ይሉንታ እየያዛቸው እነትዬ ይሉንታ ይድሮ ነጋሼ ይመጣሉ። እነሱ ኧረ ተው ጎበዝ እንደው ሰው ምን ይለናል እንጂ ትውልድ ጥሎ ነው የሚሄደው። እሳቱን የምታጠፉ ከሆነ ማንም አይቀመጥ። ማን ይቀመጣል እንዴ? ማን ይቀመጣል? እንቅልፍ እኔ አልጋዬን ዘግቼ ቤት ያልተኛም። ሁለተኛ እዚህ መድረክ ላይ ሌላ ነገር አይሆንም። ክብሩ ይጨምራል። አሜን። ህዝቡ እግዚአብሔርን ይፈልጋል። አሜን። ስለዚህ የተቀቡ ሽማግሌዎች፣ የተቀቡ አገልጋዮች፣ የተቀቡ መዘምራን፣ ወንድ ሴቶች ከየጉባኤው የሆነ መስሪያ ቤት የሚሰሩ የእግዚአብሔር እጅ ካለባቸው ክፈቱት በሩ። አሜን። እስቲ አሜን አሜን። ስለ ካትሪን ኩልማን ሳጠና ብዙ መጽሐፎች አሉኝ ቤት። አንዱ ያስደነቀኝ ነገር ካትሪን ኩልማን ትምህርቷን ከጨረሰች በኋላ ክረምት ሄደች። የእህቷ ባል ፓስተር ነው እና የሆኑ 20 ሰዎች ነው ያሉት። የእህቷ ባል የተቀባ ሰው አይደለም። ካትሪን ኩልማን ክረምት ከሄደች በኋላ እግዚአብሔር በእህቷ ቤት ተገናኛት። ገና ሕፃን ነች፣ ገና 19 ውስጥ ነች። ነገር ግን ቁማ ስትዘምር የእግዚአብሔር እጅ መንቀሳቀስ ጀመረ። አሜን። ከዛ በኋላ ህዝቡ እየጨመረ ሄደ። ጻፊው የካትሪን ኩልማንን የጻፈው ጻፊዋ በተለይ በአንድ መጽሐፏ ላይ ጋድ ካን ዱ ኢት አጌን እግዚአብሔር እንደገና ሊያደርገው ይችላል በሚለው መጽሐፏ ላይ ምን ብሎ ጻፈ? የእህቷ ባል ፓስተሩ የእግዚአብሔር እጅ ከእሷ ጋር መንቀሳቀሱን ሲያቅ እሷ ካገለገለች በኋላ መባና ስጦታ ይሰበስብ ነበር ይላል። ምክንያቱም የክብሩ መንፈስ ከመጣ በኋላ ለእግዚአብሔር ስራ ሲባል ህዝቡ ብዙ ገንዘብ ስለሚሰጥ ከዚያ በኋላ ቤተክርስቲያኒቱ ታሪኳ ተቀየረ። አሜን። ስለዚህ የእግዚአብሔር ህዝብ ገንዘብ መስጠት የቸገረው ምንድነው? ገንዘብ መስጠት አይደለም የቸገረው፣ ቢሰጥ ምንድነው ለውጡ? እግዚአብሔር ስለሌለ ይህ ነው ችግሩ። የእግዚአብሔር እጅ አሁን የእግዚአብሔርን እጅ ስላዩ አንዳንዶች ነግራቸዋለሁ። የእግዚአብሔር ባሪያ ላይ ከሄዱ በኋላ እንኳን እየመጡ ለእናንተ ስጦታ ይሰጣሉ። ምክንያቱም በዚህ ሳምንት በእናንተ ምክንያት የህዝቡን ህይወት እግዚአብሔር ስላገኘ። አሜን። እውነት ነው ውሸት? እንዲህ በለው። ስሙ፣ እጃችሁ ዘርግታችሁ ስሙ። በዚህ ሳምንት በረከት ሆናችሁናል። እኛም እግዚአብሔር በባረከ መጠን እንባርካችኋለን። ተባረኩ፣ ለዘላለም ተባረኩ። ግን እንዲህ እንላችኋለን፣ የክብር መንፈስ ያለበትን ሰው መድረካችሁ ይውረሰው። እስቲ አሜን 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 አሜን። እንግዲህ ወደ ሁለተኛ ነገሥት ላይ ነው ሰዳችሁ። ትናንትና አንድ ነገር ነግሬያቸዋለሁ። ሁለተኛ ነገሥትን ካወጣችሁ በኋላ ምልክት አድርጋችሁ ገጽ 300 ሳይሆን 299 ብሉይ ኪዳን እሱን ምልክት አድርጉና 299ን ምልክት ካረጋችሁ በኋላ መዝሙር በቅንፍ 17 ቁጥር 4 ሁለተኛውን መስመር አውጡልኝ። መዝሙር በቅንፍ 17 ቁጥር 4 ሁለተኛው መስመር። እስቲ ያገኘ ሰው መዝሙር በቅንፍ 17 ቁጥር 4ን ቶሎ ብሎ ጮክ ብሎ ያነባል መጽሐፉን ይዞ።
አንድም ሁለትም ሰው ቢሆን ችግር የለም። ድምጻችሁን ፈልገዋለሁ ቶሎ። ሁለተኛው ስለ ከንፈሮችህ የሚለው ቃል ማንም ያነበው? አሜን ተባረክ። እንደ ቃሉ ይሆንልን። ስለ ከንፈሮች ቃል ጭንቅ የሆኑ መንገዶችን ጠበቅኩ። እስቲ በሉ ስለ ከንፈሮች ቃል ጭንቅ መንገዶችን ጠበቅኩ። ስለ ከንፈሮች ቃል ጭንቅ የሆኑ መንገዶችን ጠበቅኩ። ስለማ ኦኬ አገልጋይ ስለሆናችሁ ዛሬ ልክ እንደ መሪ ቃል አድርጌ የምሰጣችሁ ይሄንን ነው። እንግዲህ እኔን የገዛኝና የማሸንፋቸው ሰዎች እንዲያሸንፉኝ ወይም የማንም መጫወቻ እንድሆን ያደረገኝ ቃል ይሄ ነው። ስለ ከንፈሮች ቃል ጭንቅ የሆኑ መንገዶችን ጠበቁ። ስለምን ነው? ስለ ከንፈሮች ቃል ምን ማለት እንደሆነ በጣም ላስረዳችሁ እፈልጋለሁ። ተሾመ እሱን አስቀምጠን ተነስ። እናንተ ደግሞ ቢሮ ተቀምጠሃል አሉ። እሺ ቢሮ ነው ያለው። እነሱ ተራ በተራ እየመጡ እኔ ምልሽን ነው የምታደርጊው። እሺ ቢሮ ተቀምጠሃል። የቤተ ክርስቲያኒቱ ወንጌላዊ ነህ፣ የተከበርክ ሰው ነው። ና ሂድ፣ አንተም ትፋበት፣ ሸሚዙ ላይ ትፋበት፣ ትፊበት። አንቺ መጥፋት ብቻ ሳይሆን አንዴ በጥፊ ያቀብሽ እኔ ነኝ ያዘዝኩት። በደንብ ነግሬሻለሁ። በደንብ እንዲያም በደንብ ሁለቴ ደግሞ እርገጭው። እዚህ እርገጭው ነው ያልኩሽ። እርገጭው በደንብ አድርገሽ ና እርገጠው በደንብ እስኪያመው ድረስ። ኦኬ ቢሮ መጥተው እንዲህ ቢያደርጉ ምን ትላቸዋለህ? ቢጀኑ ምንም አልነገርኩም። ተሳድበው መጨረሻ ሂድ የማትረባ ብለው ቢተፉ ምን ታደርጋለህ? ያኔ እግዚአብሔር ይባርካችሁ ትላለህ። ጌታ ይረዳኛል። ሰብረላ እና ዮናስ ነው። እነሱ እንደዚህ አድርገው ደግሞ እነሱ መጥተው ተፉበት። ተፋበት በደምብ እዚህ ጋር ተፋበት። ቶሎ ና ዮናስ ተፋበት። የታለ የተፋው? እና መጥተው ደግሞ ተፉብህ። ከዛ ምንድን ነው የምታደርገው? ተባረኩ ትላቸዋለህ። እርግጥ ባንተና በእኔ መካከል እግዚአብሔር አለ ትላቸዋለህ። እኔ የምለው ዝም ነው የምለው። ዝም ብዬ ራሴን እመረምራለሁ። ምናልባት ችግር እየፈጠርኩ እንደሆነ አስባለሁ። ዝም ካልክ እኮ በቃ የመጨረሻ እድገት እኮ ነው። አዎ ዝም እላለሁ። ሰብረን ላይ ስም ትሆናለህ። አምጣጅህን እጁ ላይ እናተፉበትን ሁላችሁ ትቢበተን እንታይኛው ነው እና እንደዚህ አድርገው። ለዛውም እኮ ስድብ አለ። አንተ ማትረባ ምናምን ስድቡንማ ልነግርህ አልችልም። ከዛ ፊትህ ላይ ነው፣ እጅ ላይ የለፊትህ ተጠንቅቄ ነው ጭርት እንዳይወጣብህ። ፊትህ ላይ ነው እነሱም የታፉብህ። ምን ትላለህ? ቢቼ ቢሆን እውነተኛ ሰው እውነተኛ ሰው ለመሆን እሞክራለሁ። በቃ ምን እንደምላው ዳኒ የቤተ ክርስቲያን ሽማግሌ ነና ተፈበት እጁ በደምብ ና ምን ሊሆን ይችላል? 4 ሰው መጥቶ እንደዚህ አድርጎ ቢሄድ ምንድን ነው የምታደርገው? ይህንን ሳሚ ከሰደበ በኋላ ነው ዳዊት ይህን መዝሙር የዘመረው። ዳዊት ተመልከቱ፣ ዳዊት ምንድን ነው?
ዳዊት ምንድን ነው? ንጉስ። ከአቤሴሎም ከተጣላ በኋላ ንጉስ ነው እሱ። ዳዊት ይሄ ነው። ተመልከቱ መጽሐፍ ቅዱስ ሲናገር ኢዮአብ አለ። ኢዮአብ የጽሩያ ልጅ ነው። ጽሩያ ኢዮአብ የጦሩ የመከላከያ ሚኒስትር ነው። ዳዊት ንጉስ ነው። ኢዮአብ ነው። ሰይፍ ታጥቋል። የዳዊትን ጦር ሜዳ ላይ ብቻ ሳይሆን ሰራዊቱን የሚመራ ነው። ኢዮአብ የጽሩያ ልጅ ነው። እንደሚባለው ደግሞ ጽሩያ የዳዊት እህት ነች ትባላለች። ስለዚህ ኢዮአብ የእህቱ ልጅ ነው። ይህም ብቻ አይደለም፣ ዳዊት በብዙ ሰራዊት ተከቧል። መዓት ሰራዊት ነው ያለው። በዚህ መካከል ማለት ነው ሳሚ የሳኦል ወገን ነው። የማን ወገን ነው? የሳኦል። ዳዊት የነገሰው ከሳኦል በኋላ ነው። ስለዚህ ዳዊት ከቤርሳቤህ ጋር በዝሙት ከወደቀ በኋላ፣ ኦሪዮ ከሞተ በኋላ፣ ልጁ ከሞተ በኋላ፣ አምኖንና ትዕማር በዝሙት ከወደቁ በኋላ፣ አቤሴሎም አምኖንን ከገደለ በኋላ፣ አቤሴሎም በዳዊት ላይ ስልጣኑን ለመውሰድ አዋጅ ሲያወጣበት ዳዊት እያለቀሰ መጽሐፍ ቅዱስ ሲናገር ዳዊትም እያለቀሰ በባዶ እግሩ ፊቱን ሸፍኖ፣ ተመልከቱ ይህን ቃል፣ ንጉስ ነው። ዳዊትም እያለቀሰ ፊቱን ሸፍኖ ከሐዘኑ የተነሳ አቤሴሎም ተነስቶበታል። በባዶ እግሩ እያለቀሰ ታቦቱ ተከትሎት ነበረ። ምናልባት እግዚአብሔር ወደ ቤቱ በክብር ቢመልሰኝ ታቦቱ ከኔ ጋር አይሄድም መልሱታል። ካህናት ተነስ። በጣም ኢየሩሳሌም ላይ ኃይለኛ ችግር ተፈጥሯል። ልጁ አቤሴሎም አምኖንን ገሎ ከ3 ዓመት በኋላ ተመልሷል። ይቅር ካለው በኋላ ነው እንደገና ደግሞ እኔ ነኝ ብሎ ህዝቡን ያስኮበለለ። በዚህ መካከል ሳሚ አፈር፣ ትቢያ፣ አቧራ ምንድነው አልኳቸው? አፈር አቧራ ንጉስ ነው። በመከላከያ ሚኒስትሩ በኢዮአብ ታጅቧል። ብዙ ሰራዊት አለው። እንዲህ አለው፣ አንተ የደም ሰው። የምን ሰው? የደም ሰው፣ እግዚአብሔር መንገድህን ዘጋብህ ብሎ ትቢያ ምን አደረገው ይላል? ትቢያ ዘዳስት አቧራ። አንደኛ አቧራ ለመርጨት ቢያንስ ቅርብ መሆን አለባችሁ። ልክ እንደዚህ ማለት ነው። ረጨው ትቢያ። ከዛ በኋላ የመከላከያ ሚኒስትሩ ተናደደና በሳሚ ላይ እርምጃ ሊወስድ ሲል እግዚአብሔር ስደበው ብሎት ነው። ማን ስደበው ብሎት ነው? እግዚአብሔር ስደበው ብሎት ነው። ተው ዳትነካው። ሳሚ የፈለገውን ነገር ተሳድቦ ሄደ። የሚገርመው ዳዊት ወደ ስልጣን ከመጣ በኋላ፣ ወደ ዙፋኑ አቤሴሎም ከሞተ በኋላ ዳዊት ወደ ዙፋን ከመጣ በኋላ ሳሚ መጣ። ተሳስቼ ነው ይቅር በለኝ አለው ዳዊት። ዳዊት ያለው ቃል ነው ልቤን የሚነካው። በኢየሩሳሌም ተዘልለህ ያለ ስጋት ተቀመጥ። ምን አይነት ልብን! ያኔ ነው በገናውን ያዘና መዝሙር በቅንፍ 17 ላይ ስለ ከንፈሮች ቃል ጭንቅ የሆኑ መንገዶችን ጠበቅሁ። ንጉስ ነው፣ እርምጃ አልወሰደም። እግዚአብሔርን ፈርቶ በቀሌ ጌታ ነው ብሎ ማንም ከማንም አያንስም። ማንም ከማንም አያንስም። አንተ ከማንም አታንስም። አንቺ በምንም ከምንም አታንሽም። ነገር ግን በብዙ ነገር ተሸንፈሽ ከሆነ ጀግና ነሽ። ያልተሸነፍክ ከሆነ ግን ቅባቱ ይዘገያል። እግዚአብሔር ለዚህ ህዝብ እንዲህ አለው፣ እንዲህ ብለህ ተናገር ብሎኛል። ህዝቤን ልቀባ ነው። ነገር ግን ስለ ከንፈሮቼ ቃል ምን አይነት መንገድ ይጠብቅ? ጭንቅ። ሰዎች ሲሳደቡ አንሳደብም። ስለ ከንፈሮቹ ቃል፣ ስለዚህ ቃል ብለን ነው። ሰዎች እንደሚሉት ነገር እኛ ያላልንበት ዋናው ምክንያት ስለምኑ ቃል ነው? ስለ ከንፈሮቹ ነው እንጂ መብት አለን። ብዙ መናገር እንችላለን። መብታችንን ማስከበር እንችላለን። ማንም ከማንም አያንስም። ነገር ግን ሞተን ለመቀባት ስለ ጌታ ብለን ለመኖርና ክብሩን ለመውሰድ ስለ ከንፈሮቹ ቃል ምን አይነት መንገድ እንጠብቃለን? ጭንቅ። ያን እግዚአብሔር በኃይል ወደ እናንተ መምጣት ይጀምራል። አሜን አሜን ትላላችሁ። ዘበኛ ሲሰድባችሁ ዝም፣ ህዝቡ ሲሰድባችሁ ዝም። መቀባት ከፈለጋችሁ ለዚህ ነው ዳዊት እንዲህ ብሎ የዘመረው፣ ስለ ከንፈሮች ቃል ጭንቅ መንገዶችን ጠበቁ። ጌታ ሆይ በል ከእንግዲህ በኋላ ስለ ራሴ አልከራከርም። አንተ ጠበቃ ነህ፣ ለማንም የማትሸነፍ ጠበቃ። ስለ ከንፈሮች ቃል ጭንቅ የሆኑ መንገዶችን
እጠብቃለሁ። ጸጋ ይብዛልኝ። ብገፋ አልገፋም፣ ብጎዳ ማንንም አልጎዳም። ጌታ ሆይ ቢያሳዝኑኝ ማንንም አላሳዝንም። ብራብ እና ቀን ቢመጣ ማንንም አልበቀል፣ አላስርብም። የበቀል ሰው አልሆንም። መቀባት እወዳለሁ። እንደ ዳዊት እላለሁ ስለ ከንፈሮች ቃል፣ ስለ ቃልህ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ጸጋና እውነትን ተሞልቶ በእኛ ዘንድ አደረ የተባለው ኢየሱስ የከናፍርትህ ቃል ስለሆነ ስለ ኢየሱስ ስለታረደው በግ ስር ሁሉን እጠብቃለሁ። እስቲ አንድ ጊዜ አሜን ትላላችሁ? ስለ ከንፈሮቹ ቃል ምን አይነት መንገድ? ጭንቅ። we can take revenge፣ በቀል መውሰድ እንችላለን። we can avenge the people፣ ማንንም መበቀል እንችላለን። ማስረጃ ሊኖራችሁ ይችላል፣ ሰነድ በእጃችሁ ሊኖር ይችላል። ነገር ግን እግዚአብሔር ይበቀልላችሁ። ይህ ቃል ነው እኔን ሁሌ መቀለጃ ያልኳቸው። ሌላ ነገር ይናገሩኛል፣ በፊቴ ደግሞ ሌላ ነገር ይሆናሉ። ዝም በል ይለኛል ጌታ፣ ዝም በል። ያኔ ነው የቸርቻችሁ ውበት፣ የግል ህይወታችሁ ውበት እየተቀየረ ማስረጃ እኮ አለ። we can accuse them፣ መክሰስ እንችላለን። ክብር ለኢየሱስ ይሁን። ስለዚህ በቀል ከኔ ጠፍቷል ብሎ ተጠቅባቸው ያለው እርግጠኛ ነህ? በቀል ጠፋ በሉት። በቃ እግዚአብሔር እንግዲያስ ወደ አንተ ሊመጣ ነው በሉት። አሜን አሜን አሜን። አሜን አሜን። ለሆነ ስለማን ብለን ነው? ስለ ከንፈሮቹ። ከዛ በኋላ ጌታ ሰተተት ብሎ ነው መጣ። ያሳደዷችሁን እግዚአብሔር አሳልፎ ሲሰጣችሁ ታያላችሁ። የናቋችሁን እግዚአብሔር አክብሯችሁ ሲያዋርዳቸው ታያላችሁ። የገፋችሁ ሰዎች ለእናንተ አንድ ጊዜ ብዙ መንገድ የሚዘጉብኝ ሰዎች በአንድ ጉባኤ ሳገለግል ነበሩ እና በጣም የሚገርም ነው። እዛ ጉባኤ ላይ ተገኝተው ነበር። ልክ ጉባኤ ከጨረስኩ በኋላ እግዚአብሔር ክብር በኃይል ተገልጦ ነበርና የቤተ ክርስቲያን መሪዎችና ወንጌላውያን ዙሪያውን እኔን አስገብተው እጃቸውን ሰርክል እንደዚህ አድርገዋል እና ታጅቤ ነው የሚሄደው። እዛ መካከል 2-3 አሉ። አለምነህ አሉ። አቤት። እኛ እኮ ነን። ዋላ ነው አልኳቸው። እኔ ቢሮ ገብቻለሁ እና ብሎናል። ሽማግሌ ሰብሳቢ ሄድ ከዚህ አለ። እግዚአብሔር እንትን ያለው አለ እያለቀሱ ወንድማችንን አብረን እያለን ሳንጠቀምበት አሁንም አምልጫለሁ። ገፊ መንጋ። ስለዚህ ብትገፋይ በኋላ አታገኘኝም በሉት። የቅባቱ ጉልበት በሉት ከፍ ማድረግ ስለሆነ አሁን አጠገብህ ሆኜ ሰላም በለኝ፣ ጋብዘኝ፣ ተንከባከበኝ። ከተቀባው በኋላ ከእረኝነት እንደ ዳዊት ከወጣው በኋላ እመጣለሁ ብትል በሉት ወደል ቦዲጋርድ አያስጠጋህም። ከሁሉም በላይ በሉት የክብሩ መንፈስ ያስከብርሃል በሉት። እስቲ አሜን አሜን። የገባ ደውለው አንዳንዶቹ ድሮ አብረን አገልግለን ያኔ ስልክህንም በልበል ካላይ ነው ማነሳው። በቃ ዘመን መጣ በሉት። ይህ ትዕቢት እንዳይመስል በሉት። ስለ ከንፈሮቹ ቃል ጭንቅ የሆኑ መንገዶች ጠብቂ። እግዚአብሔር በቅርብ ቀን በሏል አድራሻሽን ከጠላቶችና ከናቁት መንደር ፈቀቅ ያደርጋል። አሜን አሜን። አሜን። እንግዲህ አሁን ቅባቱ እየመጣ ነው። አሜን። ዋጋ መክፈል። አሜን። ና ያዝና እኮ እግዚአብሔር ከቀባችሁ በኋላ 2 ነገር ነው የሚሆነው። አንደኛ አድራሻ ይቀይራል። አሜን።
ሁለተኛ ክብራችሁ ይጨምራል። አሜን። አድራሻችሁ ሲቀየር የነበራችሁበት የአድራሻ አባላት የነበራችሁበት የቀበሌ አባላት እንመጣለን ቢሉ አይችሉም። ምክንያቱም አድራሻ ምን አድርጋቸዋል? ቀይራቸዋል። እና ያኔ ኮራ ሊሉ ይችላሉ። ኮርቻ አይደለም አድራሻ ቀይሬ ነው። በቃ ዛሬ ራሱ ቀይሬ ያለው ሰሞኑን ቀይሬ ያለው ስለ ኮራው አይደለም፣ እግዚአብሔር ነው ያስቀየረኝ። እና እዛ መንደር አትሄድ በሉት። እኔ የለሁም እኮ በሉት። እስቲ አሜን አሜን አሜን። የባል ክብር ሲመጣ አሜን። የመጀመሪያው የቅባት ምንጭ ምንድን ነው አልኳችሁ? ቅድስና፣ ጸሎት፣ ሶስተኛ፣ አራተኛ፣ አምስተኛ ለእግዚአብሔር መቅናት፣ ስድስተኛ ዋጋ መክፈል። ዋጋ ምን ከፍለው ግን በአራት ዋና ዋና ቦታ ነው። ከዛ ወደ ቅባት ደረጃ ይሄዳል። አሜን። ኦኬ፣ ምን ማለት እንደሆነ ልንገራችሁ። ታሉዬ ኤላይጃ ሁን፣ አንተ ኤልሳ ሁን። ና እሺ፣ ወይም ተው ጋሻ እጭ ደግሞ እኔ ኤልያስ ነኝ፣ አንተ ኤልሳ ሁን። እስቲ አሜን አሜን ለሆነ። ምክንያቱም ቅድም ተተፋበታ። አሜን። የምን ዘመን ነው ያልከው? የካሳ ከጀርባ ሆኖ የካሳ ዘመን ነው ይለኛል። ሰው እንጀራ ተግባ ስብከት አሜን። ጀርባ እጅ ሁሉ ተቀብቷል በሉት። ጠላቶች በሉት ጀርባህን ሲያዩ ቅስማቸው ይሰበራል። ለወገን ደግሞ መከታ ትሆናለህ በሉት። አሜን አሜን ለሆነው ስፒከር ስቶ ከዛ በኋላ ኤልያስ እና ኤልሳ ብዙ ዘመን ከኖሩ በኋላ ሁለተኛ ነገሥት 2 ላይ ኤልያስ ሊነጠቅ ነው። አሜን። ስለዚህ ከመነጠቁ በፊት ምን አለው? እኔ ትጠይቅ ትመልሳለህ። ኤልሳ አቤት። እግዚአብሔር ወስደሃለሁ ብሎኛልና እኔ ሳልወሰድ የምትፈልገው ለምን? በአንተ ላይ ያለውን እጥፍ መንፈስ። አሜን። ልክ እንደዚህ ነው ያለው። ሳልወሰድ ምን አደርግ? ለምን? ምክንያቱም ኤልሳ ከኤልያስ ጋር ሲንከራተት ነው የኖረው እና ሀብት ቢጠይቅ ሀብት ሊሰጠው ነው፣ መሬት ቢጠይቅ መሬት ሊጠይቀው ነው፣ ሊሰጠው ነው። ነገር ግን ኤልሳ ምን ጠየቀ? ቅባት። ከዚያ በፊት ግን ያለው ጥያቄ ምንድን ነበረ? ኤልሳ አቤት። እግዚአብሔር ሊነጥቀኝ ነውና ከኔ ተለይ። አልለይህም። ጨርሰው ቃሉ በሕያው ነፍስህ እምላለሁ አልለይህም። በሕያው ነፍስህና በእግዚአብሔር እምላለሁ አልለይህም። አሜን አሜን። እባክህ እግዚአብሔር ሲወስደኝ ስነጠቅ ብቻህን በዚህ ስትሆን ሆድ ሊብስህ ልትባባ ትችላለህና የት ቦታ እንደምነጠቅ አላወቅኩምና ከኔ ተለይ። መልስ። በሕያው ነፍስህና በእግዚአብሔር እምላለሁ አልለይህም። አሜን። ከዛ በኋላ እሺ አልለይም ካልካልሁ ሳልነጠቅ ምን ትፈልጋለህ? በአንተ ላይ ያለውን መንፈስ መቶ እጥፍ አውቃለሁ ነው። አሜን ይሁንልህ። እኔ አልቀናም በልቀጠሯቻለሁ። በመቶ እጥፍ አልልም፣ በሺ አልልህም፣ በሚሊዮን አልልህም። እንደ ባለጸግነቱ መጠን አምላኬ በብዙ እጥፍ ይቀባሽ። እስቲ አሜን አሜን። በኢየሱስ ስም ይቀባች። ሃሌሉያ ሃሌሉያ። እስቲ አሜን ለሆን እስቲ አሜን ለሆነው አንድ እግዚአብሔር ኢየሱስ ጌታ ነው። ከዛ በኋላ ምን አልልህም አለው? አልለይህም። ምን አልልህም? ኦኬ። ዋጋ ምን ከፍለው 4 ቦታ ላይ ነው። አሜን።
መጽሐፍ ቅዱስ ሲናገር እዚህ ጋር ምዕራፍ 2 ቁጥር 2 ላይ ኤልያስ ከኤልሳ ጋር ከጌልጌላ ተነሳ። ከጌልጌላ ተነሳ በሉስቲ። ከዛ በኋላ አልለይህም ስላለው እምቢ ስላለው እንግዲህ እስራኤል ሀገር ነው የሚኖሩት። የት ነው የሚኖሩት? እስራኤል ሀገር። ነገር ግን ጉዞ በጣም የሚገርመው ቃል ይሄ ነው። they started their trip from Gilgal. ከጌልጌላ ተነሱ። ከየት ተነሱ? ከየት ተነሱ? ሄሎ፣ ከየት ተነሱ? ተመልከቱ እንግዲህ ከየት ነው የተነሱት? ጌልጌላ የእስራኤል ሕዝብ ምን የሆነበት ነው? የተገረዘበት። ከየት ነው የተነሱት? ሸለፈታቸውን የጣሉት የት ጋ ነው? ኢያሱ የገረዛቸው የት ጋ ነው? ዮርዳኖስን ከመሻገራቸው በፊት የተገረዙት የት ጋ ነው? ጌልጌላ። ደም በደም የሆኑበት የት ጋ ነው? ቁስል በቁስል የሆኑበት ቦታ የት ነው? ከየት ነው የተገረዙት? ከጌልጌላ። ከየት ነው የተነሱት? የመጀመሪያው ዋጋ የምንከፍልበት ቦታ ጌልጌላ ነው። የት ጋር? ጌልጌላ። ለመቀባት ሁልጊዜ የምንጀምረው ከየት ነው? ከጌልጌላ ነው። ተመልከቱ። በብዙ መቶ ሺህ የሚሆኑ ወንዶች እስራኤላውያን ቁስል በቁስል ለዚያውም በምላጭ ነው እንደተገረዙት። ለዚያውም በዚህ ዘመን ግርዛት እንደሚሰጠው በማንደዘዣ ነው እንዴ? በባልጩት ድንጋይ ነው። በባልጩት ድንጋይ ነው ደማቸው እየፈሰሰ። የመጀመሪያው ዋጋ የሚያስከፍለው የመጀመሪያው ቦታ ጌልጌላ ነው። ጌልጌላ ሸለፈት የማስወገጃ የቅድስና ቦታ ነው። እዚህ ጋር ነው የጀመሩት። ተነሱ ይላል። ከጌልጌላ ተነሱ። ከኢየሩሳሌም ነው የተነሱት? ከሰማርያ ነው ወይ? ከይሁዳ ነው ወይ? ከጌርጌሴኖን ነው እንዴ? ከቢታና ነው? ተናገሩ። ከየት ነው የጀመሩት? ከጌልጌላ ነው የተነሱት። here is the secret። የሚገርመው ግን አልለይህም ካለ በኋላ እጥፍ ድርብ ቅባት ካንተ ለምናለሁ አለው። ነገር ግን ምንድነው ያለው? ብታየኝ ወልስቲ ብታየኝ ይሆንልሃል ነው ያለው። ብታየኝ ኦኬ። እንደዚህ ነው የሄዱት። እንግዲህ እንደዚህ ነው የሄዱት። አንተ ከኋላ እንግዲህ ከዚህ በኋላ ኤልያስ የት ቦታ እንደሚነጠቅ ያውቃል እንዴ? እሱ አያውቅም። ነገር ግን የኤልያስ ቅባት በሱ ላይ እጥፍ ድርብ የሚሆነው ሲነጠቅ ምን ካረገ ብቻ ነው? ካየ ብቻ ነው። ስለዚህ የሄዱት እንደዚህ ነው። ምን ማለት ነው? አካሉ ኤልያስ ነው። እኔ አንተ በኋላ ትሰራለህ። በጣም ግልጽ እንዲሆን አንተ መንገድ ከዚያ ከደረስክ በኋላ ትመጣለህ እና አካሉ ሲሄድ መንገዱን እያየ ነው አይደል? ሄድም ቁልቁለት ቢሆንስ? አሁን እኔ ኤልሳ ነኝ፣ እሱ ኤልያስ ነው። ነገር ግን እንዲህ ነው የሄዱት። ተመልከቱ እና ወደ ህዝቡ እንትኑ ደረጃ ሁሉ ትወርዳለህ። እኔ ኤልሳ ነኝ፣ እሱ እንደዚህ ነው የሄዱት። እሱ መንገድ እያየ ነው፣ እኔ ግን እንደዚህ ነው የምሄደው። ምክንያቱም መንገድ ካየሁኝ ኤልያስ ሳላየው ምን ይሆንብኛል? ይነጠቅብኛል። ሃሌሉያ። እንደገና ደግሞ ተመልከቱ። እሱ ሲሄድ መንገድ እያየ ነው የሚሄደው። ሂዝ ኤላይጃ ኤልያስ ነው፣ እኔ ኤልሳ ነኝ። እኔ ግን እሱን እያየሁ ነው የሚሄደው። ፍጥነት ጨምር አንተ ሩጥ። ስሮጥም እንዲህ እያልኩ ነው የሚሄደው። እንደዚህ እያልኩ እየወደቀ እየተነሳ ምኑን ፍለጋ? ምክንያቱም የሚቀባው ማንን ካየ ብቻ ነው? ኤልያስን ካየ። ስለዚህ ከጌልጌላ ተነስተው እነሱ እንደዚህ ርቀት አይደለም የሚሄዱት። ተራራ ሲወጣም እሱ እንዲህ እያለ ነው የሚሄደው። እንዲህ እያለ ስማ በሉት። አባቶቻችን የተቀቡት ዋጋ ከፍለው ነው። እግዚአብሔር እንዲቀባ ከፈለክ በሉት ዋጋ ክፈል። በጌልጌላ ዋጋ ክፈል። እስቲ አሜን አሜን ለሆነ ብታየኝ ይሆንልሃል።
እሱ ኤልያስን ነው ያየው። እኛ ግን እንከን የሌለው ኢየሱስን አይተን እንቀባለን። ኤልያስ አጉረምርሟል። ኤልያስ ሞት ጠይቋል። ኤልያስ የሚበላው አጥቷል። የመበለጢቱን በልቷል። እንከን የሌለው ዘላለማዊ አምላክ ቢታይ እንከን የሌለው እሱን ታያለህ፣ ትቀባለህ። መስቀሉን ታያለህ፣ ትቀባለህ። ሃሌሉያ። ከዛ በኋላ አሁን እኔ ኤልያስ ነኝ፣ እሱ ኤልሳ ነው። እንደዚህ ነው ሄደው። ከየት ጀመሩ? ከጌልጌላ። አንተ እኔን ብቻ ነው የምትለው። ተመልከቱ። እስቲ አቤን አቤን ለሆነ ስማ በሉት። አጠገባቸው ያለው ሰው ላይ፣ ተራራ ላይ፣ ሁኔታ ላይ፣ ዘመዳ ላይ፣ ገንዘባ ላይ፣ ምንም ላይ አይኖቼ በበጉ ላይ ናቸው። ከጌልጌላ ተነሱ። አሜን። ከጌልጌላ አልሰማውም። ከጌልጌላ መነሻ የት ነው? ጌልጌላ። መነሻ የት ነው? ቅድስና። መጀመሪያ ምንድነው? ጌልጌላ። የሁሉ መጀመሪያ ምንድነው? ቅድስና። ከዛ በኋላ ጌልጌላ ከደረሱ በኋላ ጌልጌላ ላይ ብዙ ነገር አድርገዋል። መጽሐፍ ቅዱስ በዝርዝር አልተጻፈም። ቀጥሎ እንዲህ አለው፣ ኤልሳ ሰየስ አቤት። ተመለስ። አልመለስም። እግዚአብሔር ወደ ቤቴል ልኮኛል። ተመልከቱ ቃሉ ነው። ከየት ተነሱ? ወደ ጌልጌላ ልኮኛል አይደለም። እግዚአብሔር ወደ ጌልጌላ አይልካችሁ፣ ወደ ርኩሰት ቦታ አይልካችሁ። ጌልጌላ መነሻ ነው። አሜን። አሁን ግን ወደ ማን ልኮኛል? ቤቴል ማለት ነው የእግዚአብሔር ቤት። ከቅድስና በኋላ ወዴት ነው ምን ሄደው? ወደ እግዚአብሔር ቤት። ወዴት ነው ምን ሄደው? ወደ እግዚአብሔር ቤት። ምን አድርጎኛል? ልኮኛል። ሁለተኛ ዋጋ መክፈያ ቦታ የእግዚአብሔር ቤት ነው። የእግዚአብሔር ቤት እንዴት ዋጋ ይከፈላል? የእግዚአብሔር ቤትማ ዋጋ የሚከፈለው እዚሁ ነው። እዚሁ መዘምራን ይደበድቡታል እንደቀደሙ እሱ ደግሞ እንዳንድ ዘማሪዎች አሉ። ልብሳቸው ሲታይ ከውጭ ንጹህ ነው፣ ነገር ግን ልባቸው ቆሻሻ ነው። ሲታይ አረንጓዴ ለብሰዋል፣ ልባቸው ግን ከሰይጣን ስራ የበለጠ ጥቁር ነው። ምን እያደረገ ነው? እየሰራህ ዋጋ እየከፈልክ አንተን እየነገር አረንጓዴ ልብስ። እነሱ ደግሞ ከዛ ሰብኮ ከወረደ በኋላ ሰው እንዲህ ቢለን፣ ወንጌላዊ ሰባኪ እንዲህ ቢለን፣ እኛ ግን አምላካችን ነው። እርስ በርስ ቋ ምን እየከፈልክ ነው? ዋጋ። የዛሬ ስንት ዓመት ነው ወንጌላዊ የሆነው? ግን ብር የለውም፣ ገንዘብ የለውም፣ ደሞዝ የለውም፣ ቤተክርስቲያን ብር የላትም። ያካል ምን እየከፈለ ነው? ዋጋ። የት ቤቴ። የት ነው ዋጋ የሚከፍለው? ቤቴ። ከህዝቡ መካከል ይመጣና አንዱ ደግሞ እየተንደረደረ አንዱ ይመጣል። ዝም ብሎ ተንደርድሮ ይመጣል። ወይም እሱ ይመጣና ወንጌላዊ ተሾመ ይላል። መጥቶ ነው ዝም ብሎ ማለት። ለምን መጣ ማለት እግዚአብሔር በህልም የተናገረኝ ነው። ግን በእርግጥ እንደው እግዚአብሔር ጠርቶሃል። በሌላ አማርኛ እግዚአብሔር አልጠራህም ማለት ነው። ማለት ይልንገረም ብዬ ነው። ሄዶ ይቀመጣል። ደግሞ እሷ ትመጣለች። ነይ ተሾመ ትላለች። አቤት ደህና ነህ ወይ? ዛሬ እንዴት ነው? ሴት ልጅ ሸበላ ሲሆን ነው እንጂ ሸንቀጥ ቤት የለውም። ዋጋ ሁሉ ነው እንግዲህ ነገር ትመጣና ህልም አይቼ ምን እንደ የሆነ ጥቁር ሰው በጅራፍ ሲደበድብህ ነበር። ጥቁር ሰው ምንድን ነው? ሰይጣን የደበደበህ ለምንድን ነው? መብት አግኝቶ ሌላ ችግር ቢኖርህ አይደል? ምን ማለት ነው? ራስክን መርመር። ምን እየከፈለ ነው? ዋጋ። የት? ቤቴ።
የት ነው የሚከፍለው? ቤቴል። ደግሞ እሷ እየተንደረደረች ትመጣለች እና ከዚህ በፊት ጠይቋት እምቢ ብለዋለች። ምሳሌ ነው ሆና ገብተሃል አይደል? ተይዟል። ከዛ ትመጣለች። ሻባጃባ እንጸልይ ትለዋለች። ሻባጃባ ማለት አንተ የምናገረው ነገር ከተለያየ ነገር ልታያይዝብኝ ትችላለህ። ዛሬ ግን ራቆትህን ሆኜ አይቻለሁ። ራስህን መርመር። ምን እየከፈለ ነው? ዋጋ። የት? ቤቴል። አሽሙር ይቅረብሽ። ሰይ ማይ ሎርድ፣ ጌታ ሆይ ቅባትህን እፈልገዋለሁ፣ ዋጋ እከፍላለሁ። ጌልጌላ ላይ ገረዝልሃለሁ፣ ቀደስልሃለሁ። በቤትህ ደግሞ ምንም መከራ ቢበዛ ከቤትህ አልወጣም። አሜን 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 አሜን። ቤቴል ውስጥ ምን አለ? ዋጋ መክፈል። እግዚአብሔር ቤት ውስጥ ምን አለ? መከራ። እግዚአብሔር ቤት ውስጥ ምን አለ? አሽሙ፣ ረሃብ አለ፣ ጥማት አለ፣ ብዙ ነገር አለ። ደግሞ ጋሼ ይመጣል፣ የቤተ ክርስቲያን ሽማግሌ ነው፣ እሱ ደግሞ ይመጣል። እሱ እንደ ሌሎቹ እንደውም ትሁት ሆኖ እንትን አለ። ሽማግሌ ስለሆነ እንደውም ና ነው የሚለው። ና ስማ። ባለፈው ፒያሳ ላይ አይተኝ ነበር አላየኸኝም? ለምንድን ነው ሰላም ያላልከኝ? ራስህን መርመራ። የአንተ ጉዳይ በስብሰባ ይታያል። ይሄ ሁሉ ማስፈራራት የት ነው ያለው? ይሄ ሁሉ ዛቻ የት ነው ያለው? የት? ነገር ግን ስለ ከንፈሮች ቃል ጭንቅ የሆኑ መንገዶችን ጠበቁ። ከዛ በኋላ ደግሞ እሁድ ሰባኪ እሱ ነበረ፣ ተሸነበር ሰባኪ። ነገር ግን ቤት ውስጥ ሲገባ ቤት ጤፍ አልቆ ነበር። መጣች ባለቤቱ። እንደዚህ ምን የሚሉት ነው? ከአንተ ጋር ማን ይራባል? ምን አለቀ? ጤፍ አልቋላ፣ ሽሮም አልቋል፣ ቅቤም የለም። ደግሞ ስልክ ይደወላል። ሃለው ይላል። ሞባይል አለ። ሃለው ስልክ ይዞ ቤተሰብ እኔ ነኝ። ቤተሰብ ሆስፒታል ተኝተዋል። ለመቼ ልትሆን ነው? 2000 ብር እንትረግ ወደ ዳንኤል ይሄዳል። ማመልከቻ ይዞ ጉዳዩ ሳላስበው ቤተሰብ ስለታመመ ቢያንስ 500 ብር ይሰጠኝ። ትንሽ አታስብ? በዚህ ጊዜ ትናንትና ወስደህ ብድር ትጠይቃለህ። ሂድ ከዚህ ቤተሰብ። ከዛ ከሰዓት በኋላ ሰባኪ ነው ይሄዳል ወደ ዳንኤል ወይ ደረሽ። በቃ ልቤ ስለወደቀ መስበክ ስለማልችል ሰው ይቀየር። አልቀይርም። ባለቀ ሰዓት ነው እንደምጠይቀኝ? አዎ ባለቀ ሰዓት ነው፣ ግን ቀይረው ይሄዳል። ዳንኤል ጋር ደግሞ አልቀይርም። ከዛ በኋላ ሞተት ብሏል። ወገኖቼ በብዙ መከራ ብናልፈም ልቤን የሞላው ቃል አንድ ነው። በለቅሶ ሸለቆ በወሰነው ስፍራ የሕግ መምህር በረከትን አዘዋል። አሜን ትላላችሁ? ይህ ሁሉ የት ነው ያለው? ቢሆንም እግዚአብሔር ያሻግራል። ሃሌሉያ! የት ሄድክ? ልትቀመጥ ነው? ኮታው አትሂድ ነው የምልህ። ይህን ሁሉ አልፈን እንሄዳለን። አሜን። ከዛ በኋላ እንዲህ አለው፣ ስጠው ስፒከሩን። ኤልሳ አለ። አቤት። ኤልሳ አቤት። እግዚአብሔር ወደ ኢያሪኮ ልኮኛል፣ ከኔ ተለይ። በሕያው ነፍስህና በእግዚአብሔር እምላለሁ አልለይህም። ኢያሪኮ የእስራኤል ሕዝብ ከጠላት ጋር የተዋጋበት። አሜን። ከቅድስና ወደ እግዚአብሔር ቤት፣ ከቤት ወደ ጦርነት፣ ወደ አገልግሎት። አሜን። አሁን ሶስተኛው ደረጃ ጀሪኮ። from Gilgal to Bethel and then from Bethel to Jericho። ኢያሪኮ የተወረሰችበት። አሜን ነው ወይ? አሜን። በጌልጌላ እግዚአብሔር እንደሆነው ቦታ ስንሆን በእግዚአብሔር ቤት እንኖራለን። አሜን። በቤቱ የትም አንሄድም ብለን ስንጸና
እግዚአብሔር ወደ ጦርነት ወደ ጠላቶች ወደ መተተኞች ልከናል። አሜን። ተዋግተን እንመጣለን፣ እንወርሳቸዋለን። የትኛው ጋር ናችሁ እናንተ? ጌልጌላ ላይ ናችሁ ወይስ ቤቴል ላይ ወይስ ኢያሪኮ ላይ ናችሁ ወይስ የትኛው ጋር ተመለሳችሁ? ስማ በልታ ተግባቻ ያለ ሰው ከኤልሳ ዘመን የኔ ዘመን ይበልጣል። ሰይጣን ስማ፣ ውሸታ የውሸት አባት ነፍሰ ገዳይ ስማ፣ አልመለስም። በጌልጌላ ቢሆን ጸጋው ይረዳኛል፣ እገረዛለሁ። በቤቱም ቢሆን አልወጣም። በኢያሪኮ ላይ በሰባቱ ቀን ጦርነት ከሰኞ እስከ እሑድ እዋጋለሁ፣ አልመለስም። ዓይንህ እያየ ጆሮህ እያየ ጆሮህ እየሰማ ዙፋንህን እገለብጠዋለሁ። ደግሞ ማን ይመለሳል? ንገሩት። ነገር አልመለስም በላቸው። ከኋላም ከፊት እየተጋለ አልመለስም። በቃ ጨከኛለሁ። ሕይወት ቢሆን ድሎት ቢሆን መከራ ቢሆን ረሃብ ቢሆን ጥማት ችግር መከራ ሞት ቢሆን እንኳን አልመለስም። አሜን አሜን አሜን። ሃሌሉያ ምን አልልም። ሸማጋንዳ ራቻንጋ ለስቶንዶቲ ኮታ ኪቦላ ነገራቸው ነገር አልመለስም። በቃ ታያለ። ከዚህ በፊት የስንፍና ነገር ስናገር ሰምታኛል። ከእንግዲህ እንኳን መመለስ በቃሌ አንደበቴ እንኳን ባንደበቴ በልቤ እግዚአብሔር አምላኬን አልበድልም፣ አልመለስም። ያየሁትን ተራራ የሰለልኩትን የዔናቅ ምድርን እወርሳለሁ። እንዴ ዘራፍ እንዴ ምን አለለም? ሄሎ ምን አለለም? ልትመለሱ ነው እንዴ? ከጌልጌላ ልትመለሱ ነው? ከቤቴል ልትመለሱ ነው እንዴ? ከኢያሪኮ ልትመለሱ ነው? ልትመለሱ ነው ወይ? ሃሌሉያ ምን አለለም? ሻላባጃንዶ በዘመራን ቢርባችሁ ታገለግላላችሁ። ዘመድ ባይኖር ታገለግላላችሁ። ሽማግሌ ባያጨበጭብ ታገለግላላችሁ። የወንጌላውያን ፊት ሲጠቁ ታገለግላላችሁ። ህዝቡ እልል ባይል ታገለግላላችሁ። በዘመን ሁሉ ታገለግላላችሁ። በረሃብ ዘመን፣ በደስታ ዘመን፣ በህመም ዘመን፣ በስደት ዘመን። ሃሌሉያ አገልግሎት ማለት ነው። አገልግሎት ማለት ነው። ሻላባጃንዶ አሜን። ኢየሱስ ለዘላለም እምቢ አልመለስም። ታየኛለህ። ከጸሎት ቦታ አታጣኝም፣ ከአምልኮ ቦታ አታጣኝም። ጨከንኩ በቃ። ስማ ሰይጣን እንግዲህ በኋላ አታገኘኝም፣ እኔም አልለቅህም። ተቀብቻለሁ። ከመቼውም ጊዜ የበለጠ እበቀልሃለሁ። ወዮልህ! ወጣሁብህ! ወጣሁብህ! ዋው! ሃሌሉያ! ቆይ የሙሉ ጊዜ አገልጋዮች ልትመለሱ ነው እንዴ? መሪዎች ትመለሳላችሁ? ሴት ልጆች ትመለሳላችሁ? እናንተ ወንድ ልጆች ትመለሳላችሁ እንዴ? ልትመለሱ ነው? ሁኔታ አይታችሁ ልትመለሱ፣ ሰው አይታችሁ ልትመለሱ፣ ነገር ስላልሞላ ልትመለሱ ነው? ለቅሶ ስለበዛ ልትመለሱ ነው? አንመለስም። ሃሌሉያ ሻላባጃንዶ ያልመለስ ነው።
ጌልጌላ አይበግረኝም። በቤቱ ያለው መከራ አይበግረኝም። የኢያሪኮ ጦርነት በፍጹም አያሸንፈኝም። ከኔ ጋር ያለው በጌልጌላ በኢያሪኮ ካለው ይበልጣል። ሃሌሉያ! ኢየሱስ ይበልጣል። ሞትን አሸንፏል። ሀገራችን በሰማይ ነው። እንዲህ አልመለስም በል ነገር ትላጠቀባችሁ አልመለስም በል አልመለስም ነገራችሁ አልመለስም በል አይሆንም፣ በፍጹም አይደረግም። አሜን ትላላችሁ። አሜን 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 አሜን። ኤልሳ እግዚአብሔር ወደ ዮርዳኖስ ልኮኛል፣ ትመለሳለህ? አልመለስም። ናው ሊስን ኬርፉሊ። አሁን የሚገርመው ከየት እንደተነሳ አይታወቅም። ምናልባት እግዚአብሔር ኤልያስን እነጥቃለሁ ብሎ የተናገረው ማታ ሊሆን ይችላል። ተመልከቱ፣ ካርታውን አይቼዋለሁ። የኢየሩሳሌም ካርታ አለኝ። ናው ከጌልጌላ ቤቴል ማለት ኃይለኛ ርቀት ነው። ከቤቴል ኢያሪኮ ማለት ሌላ ርቀት ነው። አሁን ደግሞ ዮርዳኖስ በአንድ ቀን ነው ሰውየው የሚያንከራትተው። ተመልከቱ፣ they started from Gilgal። ተመልከቱ ወዴት እየሄዱ ነው? ወደ ጌልጌላ ላይ ቆዩ። ከዛ በኋላ ደግሞ ወዴት እንሄዳለን? ወደ ቤቴል። ሲያሳዝን። ከዛ በኋላ ደግሞ ወዴት እንሄዳለን? ወደ ኢያሪኮ። ሌላ አቅጣጫ ነው። ሌላ አቅጣጫ። አሁን ደግሞ ወዴት እንሄዳለን? ወደ ዮርዳኖስ እንሄዳለን። ለዚያውም የሚቀባው ማንን ካየ ነው? ኤልያስ። ስማ አቤት። እግዚአብሔር ወደ ዮርዳኖስ ልኮኛል፣ ተመለስ። አልመለስም። ይኸውልህ ኤልሳ፣ አቤት። ካንተም ደብቀው የለም። ከኔ ጋር ስትንከራተት ዋና እንደማትችል ታውቃለህ። እውነት ነው። አሜን። እና ይኸውልህ ወደ ዮርዳኖስ ከሄድኩኝ እኔ እንዱ ጸጋውን ታውቃለህ። እግዚአብሔር ሰማያትን ሲዘጋ ሲከፍት ታውቃለህ። እና ችግር የለብኝም። እና ዮርዳኖስ ውስጥ ልገባ እችላለሁ። ስለዚህ ውሃው ሊያሰምጥ ስለሚችል ተመለስ፣ በቃ ተመለስ። በሕያው ነፍስህና በእግዚአብሔር እምላለሁ አልመለስም። እንዲህ ብሎ የለመነው ይመስለኛል። ውሃው ይበላል። ተመለስ። አልመለስም። ተመለስ። ውሃው ይበላል። አልመለስም። አንድ ዘይ continued their journey። እንደገና ወደ ዮርዳኖስ ሄዱ። አሜን። ዮርዳኖስ ከሄዱ በኋላ አብረው ዮርዳኖስን ምን ሆኑ? ተሻገሩ። ምክንያቱም በማን ላይ ያለው ቅባት? በኤልሳ ላይ ያለው ቅባት። እና አብረው ተሻገሩ። ከተሻገሩ በኋላ በድንገት ኤልያስ ምን ሆነ? ተነጠቀ። ሲነጠቅ ግን ምኑን አስቀረው? መጎናጸፊያ። ሲጠራውን በምንድን ነው የጠራው? በምንድን ነው የጠራው? በመጎናጸፊያ። እና ልክ ሲነጠቅ ምኑን ያዘው? መጎናጸፊያውን ያዘ። አሁን ሄደ። ማን ሄደ? ኤልያስ። ያለቀሰ ይመስለኛል። አባቴ ትቼ ቤቴን ትቼ ሁሉም ትቼ ከአንተ ጋር ስንከራተት ጥለኸኝ ሄድክ ብሎ ያለቀሰ ይመስለኛል። ቀርሜሎስ ተራራ ላይ ብዙ ታሪክ አላቸው። ከላይ ከሰማይ እሳት ወርዳ እሳቷ ውሃውን ስትጠጣ ብዙ ታሪክ አላቸው። መንፈሳዊ አባት ነው ኤልያስ። እዚህ ጋር ደግሞ ዘራፍ ይላል። ዮርዳኖስ ውሃ ግን ምን አለ? መጎናጸፊያ። ኤልያስ ለማም ተወሰደ። እሱ ዕድሜው ሂዷል። ትዳር መያዝ አይችልም። ኤልያስ ቢያንስ አልቅሶ እንዳይቀብረው ተወሰደ። እዚህ ጋር ደግሞ ዮርዳኖስ አቀጥ ዘራፍ እያለ ነው። ተሻገር ያኔ መጎናጸፊያውን አነሳና የኤልያስ አምላክ ወዴት ነህ?
የመጀመሪያው ድንቅና ታምር ተሰራ። ሃሌሉያ! እንዳለቀስከት ኤልያስ የለም፣ ኢየሱስ ግን አለ በሉት። ከጌልጌላ ጀምረህ ተንከራተትክ፣ ከቤቴል ጀምረሽ ተንከራተት። በኢያሪኮ እያለቀስሽ ነው፣ በውጊያ ላይ ሆነህ እያለቀስክ ነው፣ ዮርዳኖስ ገብተህ እያለቀስክ ነው። እንዳለቀስክ አትቀርም። ከኤልያስ የሚበልጥ የኤልያስ አምላክ ኢየሱስ አለ። ትቀባለህ። ግን ዮርዳኖስ ውስጥ ፈተና አለ። ከተቀቡ በኋላ አቤት ዓለምን የሄድበት መከራ፣ አቤት ዓለምን መከራ። ከተቀቡ በኋላ መከራ አለ። መላጣ ተብሎ መሰደብ አለ። ቢሆንም ግን ቅባቱ ያሸንፋል። የተሳደቡትን የሚበላ ቅባት በኤልሳ ላይ አለ። ሃሌሉያ! You like to be anointed? You have to be paying the price. There is a special price at Gilgal. There is a due consideration concerning the anointing of the Holy Ghost at Bethel. There is another challenge at Jericho. በሁሉም ቦታ ፈተና አለ። ነገር ግን ፈተና እንድል የነሳው ኢየሱስ ከኛ ጋር ነው። ሃሌሉያ! እንዳትመለሱ ዘመኑ ደርሷል። እንዳትመለስ። ኢየሱስ ዘይቱን ይዞ እየተመላለሰ ነው። እንዳትመለስ። መንፈስ ቅዱስ ጋበዝኩ እንደ ልማዴ። ሕዝብህ እያለቀሰ ነው። መንፈስ ቅዱስ የክብር መንፈስ አንድ፣ የክብር መንፈስ ሁለት፣ የክብር መንፈስ ሶስት። ጀምር። ቀባ ቀባ ቀባ። አንድ ሁለት ሶስት። ኃይል ሳት 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 ሳት። ፓወር የኤልያስ ቅባት፣ የኤልያስ ቅባት፣ የኤልሳ ቅባት። ፓወር ዮርዳኖስን ደስ ይላቸው። ለዚህ ክብር ታጨበጭባላችሁ። ያኔ ነው ቆማችሁ ይችላል። ኢየሱስ ጌታ። አሜን። ኢየሱስ ጌታ። ያዙት ያዙት። ወጣቶች ተማርጋችሁ ይወይ ያዙት። ኢየሱስ ጌታ ነው። ያዟቸው ያዟቸው። ዲያቆናት ትንሽ ስለሆኑ እዷቸው 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 እዷቸው። ሁሉም ሰው